ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? ፓስተር አብዲ ይባላለሁ። እንዴት ቆያችሁ? ዘመናችሁ ሁሉ ይባረክ። የእግዚአብሔር ቃል አንድ ስፍራ ላይ ሲናገር እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 14 ላይ እርሱ ያከብረኛል ለኔ ካለም ወስዶ ይነግራችኋል ይላል እና መጽሐፉ ላይ ሲናገር እሱ እኔን ያከብረኛል ለኔ ካለው ወስዶ ለእናንተ ይነግራችኋል ይላል እና መጽሐፍ ቅዱስ ላይ ኢየሱስን በመንፈስ ቅዱስ ካልሆነ በስተቀር ልትረዱ ልታውቁ አትችሉም። ምክንያቱም መጽሐፍ ሲናገር እንደዚህ ይላል፣ እሱ ስለ እኔ ይነግራችኋል ይላል። ያለ መንፈስ ቅዱስ ምሪት፣ ያለ መንፈስ ቅዱስ እውቅና ኢየሱስን ልታውቁም ልትረዱም አትችሉም። መጽሐፍ ቅዱስ እንደሚናገረውና በኢየሱስ ክርስቶስም እግዚአብሔርን ማወቅ ይሁንላችሁ። በመንፈስ ቅዱስ አማካኝነት ኢየሱስን ማወቅ ይሁንላችሁ፣ ይብራላችሁ። እንግዲህ የተወደዳችሁ ቤተክርስቲያናችን አባላት ይሆናችሁ በመላ ዓለም ላይ የምትገኙ ይህን ቲቪ የምትመለከቱት ከፊት ለፊታችን ሁለት ልዩ የሆነ የባርኮት ቀን ተዘጋጅቷል እና ሁላችሁም ከኛ ጋር መጥታችሁ ይህን ጸጋ እንድትካፈሉ ፈልጋለሁ። 24 ታክሲ ተራ ከፍ ብሎ ሰኔ ህንጻ ፊት ለፊት ባለው ህንጻ ላይ አንደኛ ፍሎር ላይ ቤተክርስቲያናችን ይገኛል። ከኛ ጋር ኑና መጥታችሁ ጸጋን ተካፈሉ። እግዚአብሔር ዘመናችሁን ሁሉ ይባረክ።